ይህ ፕሮግራም የተዘጋጀው ዓለም አቀፉን የጸረ ሙስና ቀንን ምክንያት በማድረግ በፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ነው። ሙስና የዓለም የልማት ግቦች እንቅፋት ብቻ ሳይሆን ለዲሞክራሲ መቀጨጭ፣ ለሀገራዊ አለመረጋጋትና ሰብአዊ መብቶች ጥሰት ምክንያት ነው። ሙስና ድንበር የለሽ ወንጀል መሆኑን በመረዳት የዓለም ሀገራት የጸረ ሙስና ትግል ለማድረግ የተባበሩት መንግስታት ድርጅት የጸረ ሙስና ኮንቬንሽን ተስማምተው በጋራ ለመስራት ከጀመሩ 22 ዓመታት ተቆጥረዋል። ኢትዮጵያም የጸረ ሙስና ትግሉን በይፋ በመቀላቀል በርካታ ስራዎችን እየተገበረች ትገኛለች። ዘንድሮ በኢትዮጵያ ትውልድን በስነ ምግባር ተቋምን በአሰራር በሚል ይከበራል። ሙስናን የሚጸየፍ ተወዳዳሪ እና ስነ ምግባር ያለው ትውልድን ለመፍጠር የትምህርት ተቋማት ኃላፊነት አለባቸው። በሀገራችን የትምህርት ስርዓት ትውልድን በስነ ምግባር ከማነጽ አንጻር ምን ያክል እየተሰራ ነው? በዚህ ጉዳይ ላይ ውይይት እናደርጋለን። ውይይቱን ለማድረግ ሁለት እንግዶች ጋብዣለሁኝ። ፕሮፌሰር አለማየሁ ተክለማርያም የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ናቸው። እንዲሁም ደግሞ ፕሮፌሰር ተከተል ዮሐንስ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር አብረውን ቆይታ ያደርጋሉ። እናንተም ውድ ተመልካቾቻችን አብራችሁን እንድትቆዩ አክብሮትም ጋብዘው አመት ራህማን ጀማል ከመላ የቴክኒክና የዳይሬክቲንግ ባለሙያዎች ጋር በጋራ በመሆን ነው። መልካም ጊዜ ይሆንላችሁ። እንግዶቻችን እንኳን ደህና መጣችሁ። እንግዲህ ቀደም ብዬ እንዳስተዋወቅኩት ጸረ ሙስና ሲባል አብሮ የሚነሳው የስነ ምግባር ጉዳይ ነው። አንድ ሰው ጠንካራ ስነ ምግባር አለው ሲባል ምን ማለት ነው? ቃሉ ሁለት ቃላትን የያዘ ነው። አንደኛው ስነ የሚል የግዕዝ ቃል ሰናየ ከሚባለው የግዕዝ ግስ የመጣ ነው። ያ ማለት ደግሞ ያማረ መልካም የሆነ ደስ የሚያሰኝ የሚል ሲሆን ምግባር ደግሞ የሚለው እሱም ልክ ከግዕዝ ግብር ከሚለው ቃል የመጣ ነው። ስራ ወይ ፈጠራ ወይም ድርጊት ወይ ክንውን የምንለውን ነው የሚያነሳው። ስለዚህ ስነ ምግባር ስንል ያማረ የተወደደ ድርጊት ማለት ነው እና ይህ ያማረ ድርጊት በውጤት ነው ብዙ ጊዜ የሚታየውና ስለ አሁን ወደ ተነሳነበት ርዕስ ስንመጣ ያማረ ድርጊት ለመስራት ምን ማድረግ አለብን የሚለውን ነው ጀነራል ልናይ የምንችለው። ይሄን ነው ማለት ነው። መልካም። አንድ ትውልድ ጥሩ ስነ ምግባር አለው ሲባል ምን አይነት ባህሪዎች ሲኖሩት ነው? ስነ ምግባር አለው የምንለው ትውልድን ማህበረሰብን የሚጠቅም ህጸጾችን የሚቃወም ትክክል ያልሆኑትን የሚቃወም ሰናይ የሆኑትን ነገሮች የሚተገብር ለእድገት የሚሰራ ለእውነት የቆመ ቅንነት ያለው ከስርቆት የጸዳ የማይዋሽ ለሀገሩን የሚወድ አርበኛ የሆነ ለማህበረሰብ እድገት የሚሰራ ማለት ነው ባጭሩ። እንዲሁ ስንጠቀልለው የማህበረሰብ እሴትን ባህልን የሚያከብር ማህበረሰብንም የሚያከብር ማለት ነው። ይህ ሁሉ የተነሱት ጉዳዮች አንድ የሚታነጽበት ተቋም አለ። ይህም ትምህርት ቤት ነው። ከዚህ አንጻር ትምህርት ቤቶች ምን ያህል ስኬታማ ናቸው ዜጎችን በስነ ምግባር ከማነጽ አንጻር? በጣም አመሰግናለሁ። በተለይ የትምህርት ቤት ኮንትሪቢዩሽን በተለይ በስነ ምግባር ላይ በጣም ከፍተኛ ነው። ልጆች ከትንሽ ጊዜ ጀምሮ ያው ስለ ምግባር ስናወራ ትምህርት ቤት ብቻ አይደለም። ቤተሰብ አለ፣ ኮሚኒቲው አለ፣ የሃይማኖት ተቋማቶች አሉ፣ ሚዲያውም ጭምር ትልቅ ኢንፍሉዌንሰር ነው። በተለይ ደግሞ ከልጅነት ጀምሮ ትምህርት ቤት ስለሚሄዱ ተማሪዎች በትምህርት ቤት ያሉ እያደጉ እየተማሩ እያወቁ ራሳቸውን እየገነቡ የሚሄዱበት ስፍራ ስለሆነ ትምህርት ቤት ትልቅ ስነ ምግባርን የሚማሩበት መማር ብቻ ሳይሆን ያንን ወስደው ደግሞ የሚያድጉበት ስፍራ ነው። ስለዚህ ትልቅ ትኩረት ሊሰጠው የሚገባ ስፍራ ነው። በትምህርት ቤት ውስጥ ብዙ ነገሮች አሉ። ያው መምህራኖች አሉ፣ ተማሪዎች አሉ፣ እርስ በርስ እዛ ያለው ኢንፍራስትራክቸርም ጭምር ስነ ምግባር ላይ ትልቅ ኢንፍሉዌንስ አለው። ስለዚህ ትምህርት ቤት በአጠቃላይ ጠቅላላ ሳረገው ለስብና ግንባታ በተለይ ከልጅነት ጀምሮ እስከ ላይ ድረስ ትምህርት ቤት ስንል ከኬጂ ከኪንደርጋርተን ከዜሮ ግሬድ ጀምረን
እስከ ከፍተኛ ትምህርት ድረስ ሌቭሉ ይለያይ እንጂ ስነ ምግባር የሚታነጽበት እውቀትን የሚያገኙበት ነው። ነገር ግን ያንን እውቀት ተቀብለው ለማደግ ያስችል ዘንድ እንደ ሶፍትዌር ነው የሚያገለግለው ስነ ምግባር ብዬ ማለት ይችላል። ካሪኩለሞቻችንም ደግሞ እንያቸው ይህንን የስነ ምግባር ትምህርት በተማሪዎች ሰርጾ እና ተግባራዊ እንዲያደርጉትም ጭምር የተመቸ ነው ወይ? እንግዲህ ትምህርት ቤት የሚገነባው 3 ነገሮችን ይገነባል። አንደኛ እውቀት ስንል የሳይንስ፣ የቋንቋ፣ የሂሳብ፣ የማህበራዊ ሳይንስ፣ የተፈጥሮ ሳይንስ ማለት ነው። ሳይንስ ስል ሁለተኛ ክህሎትን ነው፣ የመጻፍ፣ የመናገር፣ የማድረግ። ሶስተኛው ግን አመለካከት ነው። አመለካከት ውስጥ ምን አለ? ስነ ምግባርና እሴት አለ። እያንዳንዱ ትምህርት እሴቶችን ቢገነባ በሂሳብም ውስጥ ሂሳብም ስናስተምር እሴቶችን ብንገነባ ስርዓተ ትምህርት ውስጥ ማለት ነው። ስርዓተ ትምህርት ስንል የትምህርት የተጻፈ መጽሐፍ ብቻ ሳይሆን አፈጻጸሙም ነው። መምህሩ በሚያስተምርበት ጊዜ ሂሳብ ሲያስተምር መደመርና መቀነስን ብቻ መሆን የለበትም። እዛ ውስጥ ግን ስነ ምግባሮችን ማስረጽ ይችላል። ትምህርት ቤት ስነ ምግባርንና እሴቶችን የሚገነባ ተቋም ነው። በቃ ትልቅ እንደውም ቅድሚያ ተሰጥቶ መገንባት የሚገባው ይሄ ነው። የአብነት ትምህርት ቤቶችን ብንወስድ በዛ ውስጥ በመጠኑ ቀመስኩ ስለሆነ ትልቁን ትኩረት የሚሰጡት ስነ ምግባርን ነው። ፊደል መቁጠርን ማንበብን አይደለም። ትልቁ እንግዲህ ይሄ በሃይማኖታዊ ይዘት ስለሆነ እና ትምህርት ቤት ስነ ምግባርን የማይገነባ ትምህርት ቤት እውቀትንም ሊገነባ ክህሎትንም ሊገነባ አይችልም። ቢገነባም እውቀትና ክህሎቱ ላልተፈለገ ነገር ሊውል ይችላል። ስለዚህ ትልቅ ትኩረት መሰጠት ያለበት በስነ ምግባር ውስጥ በስርዓተ ትምህርት ውስጥ ስነ ምግባርምና የማህበረሰብን እሴቶች ጠቃሚ እሴቶችን መገንባት ያስፈልጋል። ይሄ ከሆነ እንግዲህ ወደ የኛ ትኩረት ዛሬ ስለ ጸረ ሙስና ነውና ሙስና መከላከል እንችላለን አንዱ። ሌላው ሁለተኛው ደግሞ ትምህርት ቤት ማለት ጥልቅ አስተሳሰብን ምንድነው እንግሊዝኛ ክሪቲካል ቲንኪንግ እና በራስ መተማመንን በራስ የመወሰንን የሚገነባ ነው። አሁን በአንዳንድ ባደጉ ሀገሮች ሙስና በከፍተኛ ደረጃ የቀነሰበት ምክንያት ምንድነው? በራስ መተማመንን ይገነባሉ። በጣም ትልቅ ትኩረት ይሰጣሉ። ሌብነት የለም፣ ሙስና የለም። ለምሳሌ እኔ የተማርኩበት ሀገር ፊንላንድ ከሙስና ነጻ በመውጣት ብዙ ጊዜ እንደው በተከታታይ ዘንድሮ ብቻ ይመስለኛል በ2025 ሁለተኛ የወጣችው እንጂ ትንሽ ስህተት ተሰርቷል ማለት ነው። ግዙፍ አንደኛ ነው የምትወጣው። ካሪኩለማቸውም ላይ በተለየ ፊንላንድን ስናይ በተለየ መልኩ የስነ ምግባር ጉዳይ እንደ አንድ የትምህርት ስርዓት ውስጥ ሆነ ተካቶ ነው የሚገኘው። ስርዓተ ትምህርት ውስጥ ሁሉም ስርዓተ ትምህርት ውስጥ ይካተታል። እያንዳንዱ መምህር ስነ ምግባርን ያስተምራል። በዚህ ላይ በእርግጥ እነሱ ኖርዲክ ሀገሮች እነዚህ 5ቱ ሀገሮች ሃይማኖትም ያስተምራሉ፣ ፍርሃተ እግዚአብሔርንም ያስተምራሉ። ክፍል ውስጥ ሃይማኖት ትምህርታቸው ሴኩላር አይደለም። አሁን ቅርብ ጊዜ መረጃ ባይኖረኝም እኔ እዛ በነበርኩ ጊዜ ይህንን ያስተምራሉና አንድ ላፕቶፕ ባቡር ጣቢያ ጥለሽ ብትጂ ማንም አያነሳው። ዞረሽ ተመለሰሽ ታገኘዋለሽ። ምናልባት ከተነሳ ከሌላ ሀገር የመጣ ዜጋ ሊሆን ይችላል እና ይሄ ገጥሞ ያለ እኔ በሬ ሳልዘጋ ነው ተማሪዎች ዶርም እምታው ማንም አይነካውም። እነሱ ኮሪደር ውስጥ ያሉት የዛ አካባቢ ልጆች ከሆኑ ማለት ነው። ስለዚህ ስነ ምግባር በራስ መተማመንን፣ ጥልቅ አስተሳሰብን በጥልቅ የሚያስብ ሰው ደግሞ ዙሪያውን ይገነዘባል፣ ጉዳቱን ያውቃል። ሙስና ውስጥ መዘፈቅ በራሱ በቤተሰቡ በሀገር ላይ የሚያመጣውን አስቀድሞ ያውቃል። በራሱ ስነ ልቦና ላይ የሚያመጣውን ሁሉ ይገነዘባል። ሙስና ውስጥ የሚገቡ ሰዎች እኮ ጥሩ መኪና በመያዝ ጥሩ ቤት ውስጥ በመኖራቸው ያደጉ የተደሰቱ ይመስላቸዋል፣ ለሰዎች ይመስላቸዋል። እነሱ ግን የሰቆቃ ኑሮ ነው የሚኖሩት። ሁልጊዜ ኦብሰስ እያደረጉ ሁልጊዜ እንቅልፍ እያጡ ነው የሚኖሩት፣ እየባነኑ ነው የሚኖሩት። እድሜያቸውም እንግዲህ በስትረስ ምክንያት አጭር የሚሆንበት ጊዜ ሁሉ አለ። ሌላ የመብቶችና ህጎችና ኃላፊነቶችን የመቀበልም ትምህርት ቤት ነው። ቤት ስራ
ህግና ስነ ስርዓት በዱላ ሳይሆን በማሳመን አሁን ብዙ ጊዜ በዱላ ነው ትምህርት ቤቶች በምክንያታዊነት ተማሪዎች የትምህርት ቤትን ህግ የሚያከብሩ ከሆነ ነገም የማህበረሰብን ህግ ነገም የስራ ቦታን ህግ ነገም ኃላፊነት የሚሰጣቸው ተጠያቂነት እንዳለባቸው ይገነዘባሉ። ንቁ ዜጋና ዲሞክራሲ አስተሳሰብ ያላቸው የሚገነቡት በትምህርት ቤት ነው። እንደው በዚህ አጋጣሚ አንድ ኖርዲክ ሀገር ውስጥ አንድ ጠቅላይ ሚኒስትር ለምርጫ ውድድር ያገኘውን ገንዘብ የማሳወቅ ግዴታ አለበት። በአጋጣሚ ግን አንዲት ትንሽ ገንዘብ ሳያሳውቅ ቀረ። በመዘናጋት ነው፣ ሆነ ብሎ አይደለም። አብዛኛውን አሳውቀዋል። ያ ሀገር ጋዜጠኞች ያችን ባለማሳወቁ ጎልጉሎ አወጡና አጋለጡት። በማግስቱ ለሀገሬ እኔ ታማኝ አይደለሁም ብሎ ስልጣኑን ነው የለቀቀው። ይሄንን የት ነው ያገኘው? ትምህርት ቤት ነው። ትምህርት ቤት ሲገነባ ነው የመጣው። አልካደም። ብቁ ሰው አይደለሁም ሀገሬም በጠቅላይ ሚኒስትርነት ልመራ አልችልም ብሎ ነው የለቀቀውና ሌላው ድህነትና ጥገኝነትን ትምህርት ማለት እንግዲህ ያልተማረ ሀገር በትምህርት ያልበለጸገ ሀገር ድህነት ውስጥ ነው የሚኖረው። እኛ ለምን ድሃ ውስጥ ኖር ነው ያስተማርን ነው ብትሉ ሌላ ምክንያት ሌላ መረጃ መተንተን እንችላለን። ነገር ግን ያለ ትምህርት እድገት የለም። ሀገሮች እስከ ህዋው ድረስ የሄዱት በትምህርት ነው። ትምህርት ከዳቦ መስራት በላይ ነው የሚያመጣው። ዳቦን ጠግቦ ሌላ ነገር ፈጥረው ህዋውን ውስጥ ሄደው ይመራመራሉ። ሌላ ፕላኔት ሌላ ጨረቃ ውስጥ ይሄዳሉ። እጅግ ግዙፍ የሆኑ አሁን አውሮፕላን የመሳሰሉት የተሰሩት በትምህርት ነው። ሌላ ምንም ምክንያት የለም። ስለዚህ ከድህነትም እንድንወጣ ያደርጋል። ጥራት የሌለው ትምህርት ከሆነ ደግሞ ከጥራት ጋር ነው የሚያያዘው። ከድህነት ውስጥ እንኖራለን። ድህነት ደግሞ ለምን ያጋልጣል? ለሙስና ያጋልጣል። ስለዚህ ትምህርት ቤቶች የሚኖራቸው ሚና በጣም ብዙ ነው። ሌላው አንድ ልጨምርና የትምህርት ሚና ስለሆነ ርዕሳችን አገልጋይነት በትምህርት ቤት ነው የሚቀረጸው። የህዝብ አገልጋይነት የሞራል ልህቀት ነው። ህዝብ ማገልገል ቁጭ ብድግ ብሎ ለሌሎች ራስን በሌሎች ጫማ ውስጥ ማድረግ ነው። ለሌሎች ማሰብ ነው። ሌሎች ማስደሰት ነው። ሌሎች ሲደሰቱ ደግሞ በራስ የሚመጣው ደስታ ትልቅ ነው። ትምህርት ቤቶች ከሚሰጡት የስነ ምግባር ትምህርቶች ጎን ለጎን ራሳቸው የትምህርት ተቋማቱ በአሰራር ጥሩ ስነ ምግባር ያላቸው ከሙስና የጸዱ እንዲሆኑ ይጠበቃል። እንግዲህ አንዳንድ ትምህርት ቤቶች ደግሞ በአሰራር ከዚህ ከኩረጃ ጋር በተገናኘና በሌሎች የግልጽነት ጉዳዮች ከክፍያ ጋር የተገናኙ ጥያቄዎች ሲነሱባቸው እንሰማለን። በእርግጥ ጥቂቶቹ ናቸውና በአጠቃላይ ግን የትምህርት ተቋማት በስነ ምግባር ምን ያህል ብቁ መሆን አለባቸው? በዚህ ጉዳይ ላይ ባለፉት ረዘም ላሉ አመታት ትምህርት ቤቶች እርስ በርስ የሚወዳደሩበት አይነት ስርዓት ስለነበረ በተለይ አሁን እያነሳሁት ያሉት በዩኒቨርሲቲ ሌቭል ሳይሆን ኢቨን ዩኒቨርሲቲም አንዳንድ ጊዜ ውድድር አለ። ማለትም የሌቭላቸውን አንዱ ከአንዱ ዩኒቨርሲቲ ኮምፔር ማድረግ ስለሚፈለግና ራንኪንግ ስላለ ራንክ ሆኖ ቶፕ ዩኒቨርሲቲዎች መሆንም ስለሚፈልጉ እንደገና ደግሞ ወደ ትምህርት ቤት ስንሄድ ብዙ በማሳለፍ ጠንከር ያለ ተማሪዎችን በማሳለፍ አንደኛ በመውጣት እርስ በርስ ሽልማትም የሚያገኙበት በመሆኑ ምክንያት የተማሪዎቹ እውቀት ወይም አንበበው አጥንተው በራሳቸው ተማምነው የሚሰሩት ሳይሆን ከዛ ውጪ እየተደገፉ የሚያልፉበት ሁኔታ ኮመን የነበረበት ነው። በተለይ እንደውም አንድ ኤክስፒሪየንስ ባነሳ የ12ኛ ክፍል ፈተና ብዙ ጊዜ ዩኒቨርሲቲዎች ናቸው ይዘው የዩኒቨርሲቲ ኃላፊዎች ናቸው ይዘው ለመፈተን የሚሄዱት። በአንድ ወቅት የአንድ ጣቢያ ኃላፊ ሆኜ ነበረ ለፈተናውን ይዤ የነበረው አዲስ አበባ ዩኒቨርሲቲ በነበርኩበት ጊዜ እና እኛ ከመድረሳችን በፊት ትልቅ ድግስ ሁሉ ተደግሶ የጠበቀን ጊዜ ነበረ። ዋናው ይሄ ድግስ የተፈለገበት ዋናው ምክንያት ከዛ በፊትም ታሪኩን ስሰማ ትምህርት ቤቱ ይሄንን የሚያደርግ ነውና ሎቢ የማድረጊያ መንገድ ነበርና ስለዚህ የኩረጃ ጉዳይ ብዙ ተማሪዎችን ለማሳለፍ የመጣር ጉዳይ
ኮመን ፌኖሜና የነበረበት ነው። ለዚህም ነው ከፍተኛ ቁጥር ያልፍ የነበረበት ዘመን አልፎ ዛሬ ሲሪየስ የሆነ ጠበቅ ያለ እርምት በሚወሰድበት ጊዜ የተማሪዎቹ ቁጥር የማለፍ ምጣኔው በጣም ትንሽ የነበረውና ኩረጃው የተማሪዎች ብቻ አይደለም። ኩረጃው በትምህርት ቤቶች አስተዳደርም ሊሆን ይችላል፣ መምህራኖችም ሊሆን ይችላል። ቅድም ባልኩት መንገድ ከፍተኛ ቁጥር ለማሳለፍ ካለ ፍላጎት የተነሳ ኮመን የሆነ ስርዓት የነበረበት ነው። ያ ስለሆነ ነው ዛሬ የምናየው የትምህርት አሰጣጡ ያው ነው፣ የፈተና አሰጣጡ ያው ነው፣ የተቀየረ ነገር የለም። ግን ጠበቅ ያለ የመፈተን ስርዓት በተደረገበት በዚህ ጊዜ የተማሪዎች ቁጥር የማለፍ ምጣኔው በጣም ትንሽ የሆነውና በእነኚህ ምክንያት ነው ብዙ ጊዜ ተማሪዎችን ብዙ ለማሳለፍ ከመፈለግ የመጣ ነው። መምህራኖቹ ጋርም ችግር ነበረ። በተለይ የግል ትምህርት ቤቶች አካባቢ ስንወስድ ደግሞ ብዙ ተማሪዎች እንዲመጡላቸው የመፈለግ ብዙ ተማሪዎች ካለፉላቸው ደግሞ ብዙ ተማሪዎች እንዲመጡልናል ብሎ በማሰብ እንደገና ደግሞ ራንኪንግ ላይም ደህና ተማሪ ጥሩ ትምህርት ቤት ነው እንዲባል በመፈለግ የሚያደርጉት ኮመን ፌኖሜና ነበረ ማለት ይችላል። መልካም። ቀደም ሲል እያነሱልን የነበረውን ጉዳይ እንቋጨውና ወደ ሌሎች ጉዳዮቻችን እንግዲህ ትምህርት ከሚጫወታቸው ሚናዎች አንዱ በተማሪዎች ውስጥ የሚሰርጸው የግልጸኝነት የኃላፊነት ጉዳይ ነው። አንድ ተማሪ በየደረጃው ኃላፊነት አለበት። የቤት ስራውን መስራት ብቻ አይደለም፣ የራሱ ማህበራዊ ኃላፊነት አለበት። ያንን በውስጣቸው ሰርጾ ሰብእናቸው እንዲገነባ ይደረጋል። ሰብእናቸው ከተገነባ ወደፊትም ማህበረሰብ ውስጥ ሲገቡ ያንን የተገነባ ሰብእና ነው የሚያሳዩት፣ የተቀየረ ማንነት ማለት ነው። ሌላው ትምህርት ቤት እንግዲህ ዘመኑ አሁን ያለንበት የቴክኖሎጂ ዘመን ነው። ዲጂታል ውስጥ ነን። ሙስናን ከሚቀንሱ ተግባሮች አንዱ ሲስተሞቻችንን፣ ስርዓቶቻችንን ዲጂታላይዝ ማድረግ ነው። ክፍያዎችን ዲጂታላይዝ ማድረግ ነው። በሰው እጅ እንዳይንቀሳቀሱ ማድረግ ነው። ጉዳዮችን ያለ ንክኪ ያለ ሰው ንክኪ መፈጸም ነው። ይሄ ግን የሚሆነው ተማሪዎች በቂ ክህሎትና እውቀት ዲጂታል ሲኖራቸው ነው። ስለዚህ ማህበረሰባችን ስንቱ ነው በዚህ መጠቀም የሚችለው? ዛሬም ብር ቆጥሮ ተሸክሞ መሄድ ነው የሚፈልገው። ትምህርት ቤት ውስጥ የመማር ማስተማሩን ሂደት የሚወስኑት ከትምህርት ቤቱ ማህበረሰቦች ውጪ አሁን ሶሻል ሚዲያው ቀጥታ ማህበራዊ ሚዲያ ወደ ትምህርት ቤት ውስጥ ገብቷል። ትምህርት ቤቶች ውስጥ ተማሪዎች ሲዝናኑ ከትምህርት ውጪ የሆኑ ኤክስትራ የሆኑ አክቲቪቲዎችን በሶሻል ሚዲያ ሲተገብሩ እናያለን። ትኩረታቸው ሙሉ ለሙሉ ትምህርት ቤት ውስጥ ነው ማለት በማያስችል ሁኔታና አሁን ተጽዕኖ ፈጣሪዎች ነገ እንሆናለን የሚሏቸው ሰዎች ከዚህ ከስነ ምግባር ተብለው ከሚወሰኑት ጉዳዮች አንጻር ሲፈተሹ ጥያቄ ውስጥ በራሱ የሚያስገቡ ሁኔታዎች አሉ። በሌላ በኩል ደግሞ ሶሻል ሚዲያው በራሱ ስነ ምግባርን ለማስተማር አንዱ ኦፖርቹኒቲ ነው። በእሱንስ ተጠቅመናል የሚለው ሁለት ጥያቄዎችን ሁለታችሁም ብታንሸራሽሩልኝ ደስ ይለኛል። በተለይ በዚህ በዲጂታል ዘመን ዲጂታል ሲስተሙን በደንብ ዩቲላይዝ የምናደርገው ቢሆን ለምናስበው ነገር ተጨማሪ ጉልበትና ሀብት ነው የሚሆነው። ትንሽ ወደ ኋላ ብንሄድና ብናየው በቂ የሆኑ መጽሐፍቶች ያልነበሩበት፣ ኢንፎርሜሽን በሚፈለገው መልክ ለተማሪዎች የማይደርስበት፣ በአንድ ትምህርት ቤት ውስጥ የነበረው መጽሐፎች በጣም ጥቂት የሆኑበት ዘመናት ነበሩ። ዛሬ ብራውዝ በማድረግ ጉግል በማድረግ መጽሐፎችን ኢዝሊ ማግኘት የምንችልበት፣ ለመማር እውቀትን ለማግኘት የሚያስችል ኦፖርቹኒቲ እጅግ ከፍ ያለበት ጊዜ ነው። እውነት ለመናገር ያንን እድል ተማሪዎች ወይም መምህራን እየተጠቀሙበት ነው ወይ ሲባል በሚፈለገው መጠን ተማሪዎችም መምህራንም እየተጠቀሙበት አይደለም። ስለዚህ የዲጂታል ወርልዱ ጠቃሚ ጎን እንዳለ ሁሉ እጅግ በጣም በሚጎዳ መልኩ ተማሪዎቻችንን እየጎዳ ያለበት ነው። ምክንያቱም ሶሻል ሚዲያ ዛሬ ተማሪዎች ብዙዎች ስማርትፎን አላቸው። ቤተሰቦች ለልጆቻቸው
ደስተኛ ያደርጓቸው ይመስል ስማርትፎን ይሰጧቸዋል። ትምህርት ቤት ይዘው እንዳይሄዱ ሊከለከል ይችላሉ። ግን ቤት ሲኬድ ኖርማሊ ተማሪዎች ትምህርት ቤት ከተማሩ በኋላ ቤታቸው ሄደው ጥናት ማጥናት አለባቸው። ነገር ግን ከማጥናት ሚዲያ ላይ ቁጭ ማለት ቤት ውስጥ ያው ልጆች ያለን እኛም ከቤተሰብ ጋር ያላቸውን ሪሌሽን እና አንድ ላይ ያለ ፌሎሺፕ የሚያደርጉበትን ጊዜ ሰርቆ ብቻቸውን ቁጭ ብለው በስማርትፎን ላይ ዩቲዩብን፣ ሶሻል ሚዲያ ላይ፣ ቴሌግራም፣ ዋትስአፕ ላይ ኮሙኒኬት የማድረግ እውቀት ላይ ወይም ትምህርት ላይ ፎከስ ከማድረግ ወደ ሌሎች ነገሮች እንዲሄዱ የሚያደርግበት ሁኔታ ጥቅም እንዳለው ሁሉ ከፍተኛ ጉዳትም ደግሞ እያደረሰ ያለበት ነው። ጉዳቱ እንዲሁ ቀለል ያለ አይደለም። አንዳንድ ጊዜ ዛሬ በየጊዜው በተለያየ ጊዜ የምንሰማው ወጣት ልጆች ራሳቸውን ሱሳይድ የሚያደርጉ ልጆችን እናያለን። 2 3 4 ምሳሌዎች አሉ። እኔ ማቃቸው የጓደኞቼ ልጆች ገና 12ኛ ክፍል 11ኛ ክፍል ያሉ ናቸው። ነገር ግን ራሳቸውን በራሳቸው ሲያጠፉ እናያለን። እና ይሄ ዋናው ምክንያቱ ብቻቸውን በሶሻል ሚዲያ እንትን ውስጥ አንድ ላይ ዝም ብሎ ቀኑ ሙሉ እዛ ላይ ውለው እዛ ላይ የሚያዩቸው ነገሮች ናቸው ወደዚህ እየወሰዳቸው ያለውና አእምሯቸው በዚህ ውስጥ ፕሮሴስድ ስለሚሆን ሴፍቲ ቫልቭ የላቸውም። ማለትም ተንፈስ የሚሉበት ነገር የላቸውም። እና ከሰው ጋር ስትገናኝ፣ ከቤተሰብ ጋር ስትገናኝ፣ ከሌሎች ሰዎች ጋርም ስትገናኝ ያለሽን ከውስጥ ያለውን ነገር ልታወጪ የምትችልበት ሁኔታ አለ። ግን ይሄ እዛ ላይ ብቻ ፎከስ ስለሚያደርጉ ጉዳቱም ከፍተኛ ነው። እሱ ብቻ አይደለም። በየትምህርት ቤቱ አሁን የምናያቸው ከኖርማል ስርዓት ከተለመደው ስርዓት ውጪ ያሉ ብዙ ነገሮች አሉ። አሁን በተለይ 12ኛ ክፍል አካባቢ ሃይ ስኩል ጨርሰው በሚወጡበት ጊዜ የሌለ ነገር የለም። ፈን መስሏቸው የሚያደርጉት ነገር በየመንገዱ ከስርዓት ውጪ የሆነ የተለያዩ ነገሮችን ሲያደርጉ ነው የምታያቸውና ዲጂታል ሁኔታው ጠቃሚ ሆኖ ለጥቅም መዋል ሲገባው ነገር ግን እየጎዳ ያለበት ሁኔታ ነው ያለው። ያም ይመስለኛል ትምህርት ሚኒስቴር ሞባይል ይዞ መሄድ አይቻልም እንደዚህ የሚል አይነት ህግ እንዲወጣ ያደረገው። ያም ቢሆን ትምህርት ቤት ብቻ አይደለም፣ ቤተሰብም ትልቅ ሮል አለው። ቅድም እንዳልኩት ትምህርት ቤት ይውላሉ፣ ልክ ነው። ቤት ሲመጡ ደግሞ ጊዜ ሰጥተው እንዲያጠኑ በደንብ ፎሎ ሊደረጉ የሚገባቸው ጊዜ ነው እና ጥቅምም አለው ጉዳትም አለው ለማለት ነው። የስነ ምግባር ትምህርቶች እንዴት ተደራሽ ሊሆኑ ይችላሉ ሶሻል ሚዲያን በመጠቀም? ሶሻል ሚዲያ እጅግ በጣም ጥሩ ነው። ነገር ግን እድሉን አልተጠቀምንበትም። ለምንድን ነው እድሉን ያልተጠቀምንበት? ቅድም እንዳልኩት ትውልዱን አልገነባንም። ወደ ግብረ ገቡ ወደሚፈቅደው አቅጣጫ ስነ ምግባሩ እሴቱ ወደሚፈቅደው ብቻ እንዲመለከት ሌላው ንቆ እንዲተው ጊዜ ማጥፋት ነው ይሄን መከተል ብሎ እንዲተው አላደረግነው። ስለዚህ የበለጠ እንደ ጀብድ ከመልካም ነገር ይልቅ ሌሎች ነው የመከተል ዝንባሌ እናያለን። ያንን ዝንባሌ መቁረጥ አልቻልንም። ማን ነው የሚቆርጠው? ቤተሰብና ወላጅ ነው። ትምህርት ቤት ነው የሚቆርጠው። ማህበረሰቡም ይቆርጣል፣ ኃላፊነት አለበት። ይህንም ባለማድረጋችን ሶሻል ሚዲያ ጠቃሚ ሆኖ ሳለ ብዙ መልእክቶችን የምናስተላልፍበት ሆኖ ሳለ አልተጠቀምንበትም። ስለዚህ አሁንም ችግሩ ዞሮ ዞሮ ቤተሰብና ትምህርት ቤት ላይ ነው ያለው። ትምህርት ቤት ደግሞ በስርዓት ነው የሚመራ። አሁን ጥሩ ነው ትምህርት ሚኒስቴር የሚወስዳቸው አንዳንድ እኔ ሁልጊዜ የምኮንነው ክሬዚ ዴይ፣ ወተር ዴይ ምን የሚሉትን ነገሮች በህግ በደንብ ውስጥ አውጥተው አሰራይተዋል። ይሄ ማስቀረት እኛ እኮ የጀግኖች ቀን ማለት የምናስታውሳቸው ጥንታዊ ጀግኖቻችንን እሱን ማክበር ሲገባን የገበሬዎች ቀን ብለን ብናከብር የራሳችንን ኢንዲጂኒየስ የሆነ ሀገር በቀል የሆነ እውቀትን መንስኤ አድርገን እንድናከብር ትምህርት ቤቶች ቢያደርጉ አሁን የብሔር ብሔረሰቦች ቀን አልባሳት ነው። አሁን ብዙ ሰው የሀገር ልብስን እየለበሰ ነው። መንስኤው ከዚህ ሊሆን ይችላል። ያንን ማጉላት ሲገባን ቡቱቱ ለብሰን ውሃ እየተራጨን ውሃ እያባከን የምንውልበት እንዲህ አይነት ባህሎችን ብናስተምር ልጆቹን ከመጀመሪያው ነው ወደ ሶሻል ሚዲያም ሲመጡ ሰልፍ ኮንትሮል ራሳቸውን ሬጉሌት ማድረግ ምን እንደሚሰሩ የማወቅ
እድል ሰጠናቸው ማለት ነው። ቁጥጥርም አያስፈልጋቸውም፣ ምን እንደሚሰሩ ያውቃሉ። ስለዚህ አሁንም የትምህርት ስርዓታችን ገና ነው፣ ልጆችን ለዚህ አላበቃም። እንግዲህ ሶሻል ሚዲያን ሁላችን ጥሩ አሉ እኮ አሁንም ቢሆን ሶሻል ሚዲያ ለምሳሌ ሃይማኖት የሚያስተምሩ አሉ። ግሩም አይነት ስብከቶች አሉ እንደ ሃይማኖቱ። የሙስሊም አለ፣ የኦርቶዶክስ አለ፣ የፕሮቴስታንቱ፣ የካቶሊክ ሁሉም በየዘርፉ አለ። እሱን እንዲከታተሉ ቢደረግ ሃይማኖት ይቀርጻል። የስነ ምግባር መሰረቱም ቅዱሳን መጻሕፍት ናቸው። ምንም ጥንታዊ የግሪክ ፈላስፋዎችም ስለ ስነ ምግባር ሲናገሩ መሰረታቸው ሃይማኖት ነው፣ ቅዱሳን መጻሕፍት ናቸው። ይሄንን ወላጅ የመረጠ ለልጆቹ ቋንቋ እንግሊዝኛ አሁን ከጀማሪ ጀምሮ እስከ አድቫንስድ ትምህርት ቤትም ሳይሄዱ የእንግሊዝኛ ችሎታቸውን ሳይንስን የምንማርበት ነው። በጣም አድቫንስድ የሆኑ ነገሮች ዩቲዩብ አሉ። እሱን አልተጠቀምንም። ይሄንን የሚመራው ማን ነው? ትምህርት ቤት ነው። ዜጎች በስነ ምግባር ታንጸው እንዲያድጉ ስራዎች እየተሰሩ ነው። በፖሊሲም የተቀረጹ ነገሮች አሉ። በቅርቡ ደግሞ የትምህርት ሚኒስቴር የአሰራር የሚመለከት በተለይ የተማሪዎችን ስነ ምግባር የሚወስኑ ከሞባይል ካለባበስ አጠቃላይ እዛ ውስጥ ትምህርት ቤት ውስጥ የሚደረጉ ተግባራትንም የሚወስን የሚቀርጽ ሁኔታዎች አሉና እነዚህ ነገሮች በአጠቃላይ ወደፊት ብቁ ዜጋ ስነ ምግባር ያለውን ዜጋ ለማፍራት ምን ያህል አስተዋጽኦ ይኖራቸዋል? የወጣው ህግ ያልተለመዱ ስርዓቶችን በየትምህርት ቤቱ የመጡትን ያንን የሚያስወግድ ነው። ለምሳሌ ሞባይል ይዘው መምጣታቸው፣ እንደገና ደግሞ ጸጉራቸውን፣ አለባበሳቸው፣ ሌሎች እነኚህ ነገሮች እንዳይኖሩ የሚል ነው ከአጠቃላዩ ጥቂቱ ነገር እና ይሄ ተማሪዎች ፎከስ አድርገው ትምህርቱ ላይ ብቻ ትኩረት አድርገው ትምህርታቸውን እንዲያጠኑ ትምህርታቸው ላይ ፎከስ አድርገው እንዲሰሩ የሚጠቅም ስለሚሆን በአንድ ጊዜ ልንቀይረው ላንችል እንችላለን። ልክ እንደ ፈተናው እኮ ነው። ትላንት የነበረው የማለፍ ምጣኔ እና ዛሬ ያለ የማለፍ ምጣኔ አንድ አይደለም። ቀስ እያለ ኢምፕሩቭ እያደረገ እየሄደ ነው። ኢምፕሩቭ ማድረጉ ፈተና ማለፍ ብቻ አይደለም። ተማሪዎች ለትምህርቱ ፎከስ እያደረጉ ያሉበት ሁኔታ በየጊዜው ኢምፕሩቭ እያደረገ ነው። ይሄ ደግሞ አንድ ስቴፕ ነው። ማለትም ተማሪዎች ትምህርታቸው ላይ ፎከስ እንዲያደርጉ ጊዜ ይወስድባቸዋል። ከአሁን ለምሳሌ ውበቴን ላሳምር ቢሉ የተለያዩ ነገሮች ላድርጉ ቢሉ ጊዜ የሚወስድ ነገር ነው። አንደኛ ሌሎችንም አፌክት እንዳያደርግ ያደርጋል። ሁለተኛ ደግሞ ራሳቸውም ትምህርቱ ላይ ብቻ ፎከስ እንዲያደርጉ ያደርጋል። ስለዚህ የወጣው ህግ ፕሮፐርሊ በየትምህርት ቤቶቹ ተግባራዊ መሆን አለበት። ትምህርት ቤት ብቻ አይደለም፣ ቅድም እንዳልኩት የትምህርት ስርዓቱንና የስነ ምግባሩን ኢንፍሉዌንስ የሚያደርጉ ብዙ ነገሮች ናቸው ያሉት። ትምህርት ቤት አለ፣ ቅድም ደጋግሜ እንዳልኩት ሚዲያው ራሱ አንዱ ነው። የሃይማኖት ተቋማት ደግሞ ሌሎች ናቸው። መምህራኖች ትልቅ ሮል ነው የሚጫወቱት። ከቤተሰብ በተጨማሪ ረጅም ሰዓታቸውን ትምህርት ቤት ነው የሚያሳልፉት ልጆች። በተለይ በታች ባለው ወደ ላይ ስንሄድ ወደ ዩኒቨርሲቲ ሌቭል ስንሄድ ከቤተሰብ ወጣ ብለው ያሉ ስለሆኑ ታች የተገነባው ኢንዲፔንደንትሊ በሚሄዱበት ጊዜ ራሳቸውን በራሳቸው ማስተዳደር እንዲችሉ ታች የተሰራው ስራ በጣም ጠቃሚ ነው የሚሆነው እና አይ ቲንክ ህጉ ጥሩ ነው። ህጉ ግን ወደ ተግባር እንዲተረጎም እያንዳንዱ ኢንተርናላይዝ ማድረግና ይሄ ለኔ ጠቃሚ ነው ብለው ማለት ያለባቸው ይመስለኛል። ህጉ አንድ ስቴፕ ነው። በአንድ ጊዜ ወደዛ ሌቭል ላንሄድ እንችላለን፣ ግን አይ ቲንክ ተስፋዎች አሉ። ወደ ጥሩ ዳይሬክሽን እንድንሄድ ምክንያት ይሆናል ብዬ ነው ማስበው። እንግዲህ ትውልድን በስነ ምግባር ተቋምን በአሰራር በሚል የፌዴራል የጸረ ሙስናና የስነ ምግባር ኮሚሽን የዘንድሮን የጸረ ሙስና ቀን ለ22ኛ ጊዜ ሲያከብር በተለይ የትምህርት ቤቶች ውስጥ የስነ ምግባር ሂደት ምን መሆን አለበት የሚለው አንዱ ትኩረቱ ነው። ዛሬ የሚያገናኘን እሱ ነውና ትውልድን በስነ ምግባር የማነጽ ኃላፊነት የማን ነው የሚለውን ለማጠቃለያ ያህል እናንሳና እንቋጭ። ትውልድን በስነ ምግባር ለማነጽ የሁላችንም ነው። ላይ መዋቅሩ ጀምሮ የሚያወጡት ፖሊሲ፣ የሚያወጡት ህጎች፣ ትምህርት ሚኒስቴር የሚያወጣው ስርዓተ ትምህርት፣ የሚያሰለጥናቸው መምህራን፣ እያንዳንዱ ሰው ደግሞ በተለይ በኃላፊነት በስልጣን ላይ ያለ ሰው የሚያደርገው ድርጊት እነሱ ሮል ሞዴል ናቸው በነገራችን ላይ። ምክንያቱም ቪአይፒ ናቸው፣ ለማህበረሰቡ ሁሌ የሚታዩ ናቸው። ካነጋገራቸው፣
ከሚያደርጉት ሀብትን በግልጽ ከማስፈር አንጻር ያላቸውን ለየት ምንጩ የታወቀ ሀብታቸውን የማሳወቅ አንጻር ከነዚህ ሁሉ ጋር ነው የሚመዘነው። ወርደን ትምህርት ቤት ነው መጨረሻ አይደለም። ትምህርት ቤቱ ርዕሰ መምህር የሚያሳየው ስነ ምግባር፣ አለባበሱ፣ የጸጉሩ ቅድም እንደተባለው መምህራኖቹ ደግሞ ለክፍላቸው አለቃ ናቸው፣ አስተዳዳሪ ናቸው፣ መሪ ናቸው። ተማሪዎቹን ይመራሉ፣ ራሳቸውን ይመራሉ። አለባበሳቸው፣ የጸጉራቸው ስታይል፣ ንጽህናቸው አርአያ ይሆናል። ስለዚህ ሁሉም ሰው ወላጅ ለልጁ የሚሰጠው ቴክኖሎጂ ልጁን ያስደሰተ መስሎት በጣም የሚገርም ነው። አንዳንድ ወላጆች ልጆቹ እድሜያቸው ገና 14 ዓመት እያሉ በጉቦ መንጃ ፈቃድ ያወጡና በልደት ቀናቸው መኪና ይሸልማሉ። በዚህ አጋጣሚ መኪና እያሽከረከሩ የሞቱ ልጆችም አሉ። እዚሁ ኢትዮጵያ አዲስ አበባ ውስጥ ከዛሬ 10 ዓመት አካባቢ ያለ እድሜያቸው ገና 9ኛ ክፍል እያሉ ልጆቻቸውን ይዘው ጓደኞቻቸውን ይዘው ሲቀብጡ ብርም ተሰጥቷቸው ኪስ ሞልተው በሽበሹ ተዝናኑ ተብሎ ተለቀው ገደል ውስጥ ገብተው የሞቱ ልጆች የቅርብ ጊዜ ትዝታ ነው። ምናልባት ሁላችንም እናውቅ ይሆናል። ስለዚህ ወላጅም ይሄ ቁጥጥር ማብዛት ሳይሆን መሆን የሚገባውን እየነገሩ መሆን የማይገባውን እያወገዙ ትውልዱ ማሳደግ የሁላችንም ነው። እዚሁ ማጠቃለያ ላይ የእርሱን ሀሳብ እንስማ። አንድ ልጅ በሚያድግበት ጊዜ ከዚህ በፊት የአንድ ቤተሰብ ብቻ አልነበረም፣ የማህበረሰቡ ልጅ ነበር። ጥፋት ሲያጠፋ ጎረቤቶች ከጥፋቱ እንዲመለስ ቅጣት ድረስ ሁሉ ያደርሱ ነበር። አሁን ግን እንደዛ አይደለም። እያየን እንዳላየ የምናልፈውን ከራሴ ጀምሮ ነው። ከዚህ በፊት ማደርገውና ዛሬ እያደረኩ ነው ወይ ስል ራሴ ዳውት አረጋለሁኝ። ስለዚህ ቅድም ካነሳቸው በተጨማሪ ማህበረሰብ ለልጆች እድገት ትልቅ ሮል አለው። ምን ማለት ነው? ትምህርት ቤት ሊሆኑ ይችላሉ ተማሪዎች፣ ቤትም ሊኖሩ ይችላሉ። ከቤት ውጪ ደግሞ ምናያቸው ማህበረሰቡ የሚያያቸው ቦታዎች ይኖራሉ። የምንችለውን ማድረግ ግን አለብን። እንዴት የሚለው አስቸጋሪ ነው የሚሆነው ዛሬ ግን እዛ አካባቢም ስራዎች መስራት አለባቸው የሚለውን ለማንሳት። መልካም፣ ሁለታችሁንም እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን ትውልድን በስነ ምግባር ተቋምን በአሰራር በሚል የጸረ ሙስናን ቀን ምክንያት በማድረግ ያደረግነው ውይይት ይህንን ይመስላል። ሁለት እንግዶች እዚህ ነበሩኝ። ፕሮፌሰር አለማየሁ ተክለማርያም በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ናቸው። በዚህ በኩል ደግሞ የሚገኙት ፕሮፌሰር ተከተል ዮሐንስ ናቸው። የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። ከኛ ጋር ቆይታ ስላደረጉ በውድ ተመልካቾቻችን በእናንተ ስም ልናመሰግናቸው እንወዳለን። አመት ራህማን ጀማል ከመላ የቴክኒክና የዳይሬክቲንግ ባለሙያዎች ጋር በጋራ በመሆን ቆይታ አደረግን። ጤና ይስጥልን።